በአንዲት ወፍ ምክንያት ተዘግቶ የነበረ የነፍስ ማጥፋት ወንጀል ገዳይ ይገኛል ብላችሁ አስባችሁ ታውቃላችሁ? በእውነታው ግን ተፈጥሯል። በጁን 2016 ክርስቲና ኬለን የተባለች አንዲት ሴት ይህንን ቪዲዮ ማህበራዊ ድረገጽ ላይ ታጋራለች። ቪዲዮ ላይም አንዲት የፓሮት ወፍ የሰው ድምፅ እያወጣች ስታወራ ይታያል። ፓሮቶች እንደሚታወቀው ሰው የተናገረውን ቃል በመድገም ይታወቃሉ። ነገር ግን እቺ ፓሮት ለ1 ዓመት የቆየ የነፍስ ማጥፋት ለማግኘት አስተዋጽኦ ታደርጋለች። ቪዲዮም ይህንን ይመስላል። ሁሉም የሚጀምረው በአንዲት ቀን በሚያዝያ 12 2015 አንዲት ሴት ከጎረቤቶቿ ቤት የሽጉጥ ድምፅ ትሰማለች። የተከሰተውም በሚሽጋን ሲሆን ጎረቤታቸው የምትኖረው ከቤታቸው ፊት ለፊት ነበር። ኮኒ በሚኖሩበት አካባቢ ለአደን ብዙ ተኩስ ስለሚሰማ መጥፎ ነገር የተፈጠረ አልመሰላትም ነበር። ነገር ግን ቆይታ ደህና መሆናቸውን ለማረጋገጥ በራቸውን በተደጋጋሚ ታንኳኳለች። እሷም ቤት የሉም ብላ ስላሰበች ወደ ቤቷ ትመለሳለች። ለቀናቶችም ከጎረቤታቸው ከማርቲንና ከግሌን የተሰማ ነገር አለመኖሩን ኮኒ ስላስፈራት ድጋሚ ወደ ቤታቸው ትሄዳለች። በዚህን ጊዜ ግን አንዱ በራቸው እንዳልተቆለፈ ትመለከታለች። ወደ ቤቱ ውስጥ ስትገባ ቤቱ ተመሰቃቅሎ ነበር። ጎረቤታቸው ኮኒ ያሰበችው የነበረው ተዘርፈው እንደነበር ነው። ነገር ግን መኝታ ቤቱን ስትመለከተው ማርቲንና ግሌን በደም ተለውሰው መሬት ላይ ታያለች። ኮኒም ጊዜ ሳታጠፋ በፍጥነት ፖሊሶች ጋር ትደውላለች። ከደቂቃዎች በኋላ የመጀመሪያ እርዳታ ሰጪዎችና ፖሊሶች አካባቢው ላይ ይደርሳሉ። በመጀመሪያ ላይ ሁለቱም የሞቱ መስሏቸው ነበር። ነገር ግን ተጠግተው ሲያረጋግጡ ግሌን በሕይወት እንዳለች ያውቃሉ። ወደ ሆስፒታልም ይወስዷታል። ጉዳቷም ብዙም ስላልነበር ትተርፋለች። በሌላ በኩል ደግሞ ባለቤቷ ማርቲን 5 የተለያየ ቦታ የተተኮሰበት ሲሆን ሕይወቱን ማትረፍ አልቻሉም። ፖሊሶችም ወንጀሉ በተፈጸመበት ቤት ውስጥ ሽጉጥና ጥይቶችን ያገኛሉ። ነገር ግን ወደ ወንጀለኛው የሚጠቁሙ ምንም ማስረጃዎች ማግኘት አልቻሉም ነበር። ምርመራቸውንም ከማርቲንና ከግሌን ይጀምራሉ። የጀመሩትም የግሌንን ስልክ በመመርመር ነበር። ስልኳም ውስጥ ብዙ አጠራጣሪ ነገሮችን ያገኛሉ። ይሄ ወንጀል ከመፈጠሩ ከ2 ቀን በፊት ግሌን ለእናቷ እወድሻለሁ ይቅርታ አድርጊልኝ ብላ ቴክስት ላይ የጻፈችውን አገኙ። ይህንን ቴክስት ከጻፈች በኋላ ግሌን የሽጉጥ መሸጫ ዌብሳይት ላይ ሽጉጥ ትመለከታለች። የተመለከተችውም ሽጉጥ የነበረው ወንጀሉ ከተፈጸመበት ሽጉጥ ጋር ተመሳሳይ ነበር። በተጨማሪም ፖሊሶች 3 የተለያዩ ደብዳቤዎችን ያገኛሉ። የተጻፉትም በግሌን ሲሆን የጻፈችውም ለልጆቿ ነበር። ደብዳቤው ላይ ብዙዎቹ ቃላቶች ይቅርታ እንዲያደርጉላት ነው የጻፈችው። በኦክቶበር 2016 ግሌን ከጉዳቷ በማገገም ቃሏን ለመስጠት ብቁ ትሆናለች። ጠያቂዎቹም ያገኙትን መረጃ ሲጠይቋት ግሌን ትክዳለች። ደብዳቤውን ከረጅም ጊዜ በፊት እንደጻፈችውና የሽጉጥ ዌብሳይት እንዳልጎበኘች ትናገራለች። ቤቱ ውስጥ የተፈጠረውን ስርቆት ምንም እንደማታስታውስም ጨምራ ተናገረች። መረጃዎች ወደ ግሌን ብቻ ቢጠቁሙም ፖሊሶች ግን ምንም መረጃ ማግኘት አልቻሉም። ፖሊሶችም ግሌንን ቢጠራጠሯትም በሌላ በኩል ደግሞ ስርቆት ተፈጽሞ ሊሆን እንደሚችል አስበው ነበር። ይህም ጉዳይ መረጃ ስላልተገኘበት ይዘጋል። ነገር ግን በጁን 2016 ላይ በአንዲት ፓሮት ወፍ ምክንያት ጉዳዩ ይፈታል። ይሄ ፓሮት አፍሪካን ግሬት ፓሮት የተባለ ዝርያ ያለው ሲሆን መጀመሪያ ላይ እነ ማርቲ ቤት ነበር የሚያሳድጉት። ነገር ግን ከግድያው በኋላ ይቺ ወፍ ለማርቲ የቀድሞ ሚስት ክርስቲና ተሰጠ። ይህም ፓሮት ወንጀሉ ሲፈጸም በቦታው ላይ ነበር። አፍሪካን ግሬት ፓሮቶች የማስታወስ ችሎታቸው የላቀ ነው። ሰው የሚያወራውን አረፍተ ነገር ሳይሳሳቱ በድጋሚ ይደግሙታል። በይበልጥ ደግሞ ፈርተው በነበረበት ሁኔታ የሰሙትን አይረሱም። ፓሮቱም እንደምትመለከቱት በግድያው ጊዜ የሰማውን ጭቅጭቅ መድገም ጀመረ። ጭቅጭቁም በግሌንና በማርቲን መካከል ነበር።
በዛን ሰዓት ላይ ቤቱ ውስጥ ምንም ዝርፊያ አልነበረም። ግሌን ማርቲን ላይ ሽጉጥ ደቅና እንደገደለችው ግልጽ ሆነ። ነገር ግን አንድ ፓሮት ፍርድ ቤት እንደ ማስረጃነት አይቀርብም። ግን መርማሪዎች በእርግጠኝነት ግሌንን እንዲመረምሩ ረዳቸው። ከሽጉጡ ላይም ዲኤንኤ በመውሰድ ከግሌን ዲኤንኤ ጋር ማመሳሰል ጀመሩ። ውጤቱም ተመሳሳይ ነበር። በመጨረሻም ግሌንን በቁጥጥር ስር በመዋል በድጋሚ ጥያቄ ክፍል ውስጥ መጠየቅ ይጀምራሉ። የተፈጠረውም ይሄ ነበር። ግሌን የቤት ወጪዎች እየበዛባት ነበር። በጎን በኩል ደግሞ ማርቲን አንዳንድ መድኃኒቶችን በሕገ ወጥ እየሸጠ ብዙ ገንዘብ ያገኝ ነበር። እሱም በሌሎች ጊዜያት ለግሌን በመስጠት የቤቱን ዕዳዎች ያግዛት ነበር። ነገር ግን በዛን ወቅት ለእሷ የሚሰጣትን በመተው ቁማር መጫወት ጀመረ። ማርቲንም መክፈል የነበረበትን የባንክ ዕዳ ስላልከፈለ ቤቱ ሊታሸግ እንደሆነ ባለቤቱ ግሌን ትሰማለች። ይህ የተፈጠረው በሜይ 12 2015 ማርቲን በራሱ ሚስት የሚገደልበት ተመሳሳይ ቀን ላይ ነው። ለተፈጠረው ችግር መፍትሄ ከመፈለግ ይልቅ ግሌን ሌቦች ያጠቋቸው በማስመሰል ባሏን ትገለዋለች። በጁን 24 2016 ግሌን በቁጥጥር ስር በመዋል የዕድሜ ልክ እስራት ይፈረድባታል። ለዛሬ ያስኩላችሁ እውነተኛ ታሪክ ይህንን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በሌላ ቪዲዮ እስክንገናኝ ደህና ሁኑ።